እና በጣም ብዙ ተፈትኛለሁ። ግን ደግሞ ሁሉንም ነገር አላህ ያሳካዋል። ወላሂ ሁሌ ሞታለች ተብሎ በቃ ከሞትም ተርፌያለሁ በጣም ብዙ ጊዜ ማለት ነው። እኔ እንጃ እንዴት ብዬ እንደምገልጽላችሁ አላውቅም። በጣም ብዙ ጊዜ ከሞት ተርፌያለሁ። ካንሰር ከተባልኩ ቀን ጀምሮ የካንሰር መድኃኒት እየወሰድኩ ነው እስካሁን ማለት ነው። በጣም ከባዱን ማለት ነው። አልሐምዱሊላህ ረቢል ዓለሚን። ግን እሱን ሁሉንም በቃ እንዴት ነው አልሐምዱሊላህ እያልኩኝ አልሐምዱሊላህ እያልኩ በሄድኩ ቁጥር ወላሂ አላህ እየጨመረልኝ እኔ እንጃ እኔ ሁሌም አልሐምዱሊላህ የምትለው ቃል ካፌ ጠፍታ አታውቅም። ለዛ ነው አላህ ሁሉ ነገር እየጨመረልኝ እየሄደ እንትን ያለው እና አላህ ሁሌም አለ ከጎናችን ነውና እኛ አይመስለንም ወላሂ በቃ ስንዘል እንደፈለግን ስንሆን ሁሉ ነገር እንትን ስንል ሲካፋን ደግሞ የማይሳካ ይመስለናል። ግን ሁሉ ነገር ይሳካል። ወላሂ ሁሉ ነገር እንደሚሳካ ነው። ሁሌም አላህ ብቻ በቃ እንዴ ብዬ ልንገር ካላቅም አላህ ሁሌም ከጎናችን ነው። እኔ እና ብዙ ተፈትኛለሁ። ስፈተንም ደግሞ በዚህ ጋር በሆነ ነገር አላህ እየካሰኝ ነው። የሆነ ችግር ይመጣብኛል፣ በሆነ ነገር ደግሞ ይክሰኛል። አልሐምዱሊላህ እያልኩኝ በቃ በዛ ነው ሰብር። አንድ ነገር አንድ ፈተና ሲመጣብኝ ሌላ እንትን በቃ ሌላ ምቾት እንደሚያመጣ ስለማውቀው ያንን ምቾት ደግሞ ይሄንን ፈተና ማለፍ ስላለብኝ አልፌ ስለሆነ እንትን አልሐምዱሊላህ ብዬ ይሄንን ምቾት ውስጥ ስለምገባው ስለዛ አልሐምዱሊላህ እያልኩኝ ያንን ምቾት ተጠብቀዋለሁ። አልሐምዱሊላህ ረቢል ዓለሚን። የዛሬ አመትም ሰርጀሪ ላይ ነበርኩ። በጣም ከባድ ሰርጀሪ ነበር የዛሬ አመትም የተሰራልኝ እዚሁ ህንድ ውስጥ ማለት ነው። ሳምባዬ ግማሽ ቀኝ ፓርቱ ወጥቶ እንደዛው እግሬም ብረት ተገብቶለት ከአንድ አመት በላይ ነበር ይሄ አሁን የተቆረጠው እግሬ እንትን ያለውና የዛኔ ራሱ በቃ ሞታለች ሁላ ተብሎ እንትን ሲባል ነበርና አላህ ትርፎኝ ለዚህ አበቃኝ። አልሐምዱሊላህ ረቢል ዓለሚን። አሁንም ገና ብዙ ምቾቶች አሉ ለኔ እንትን ያለልኝ አላህ ያዘጋጀልኝ ያስቀመጠልኝ እና ያንን ምቾት ደግሞ መድረስ የምችለው ዛሬን ሳመሰግን ነው። አልሐምዱሊላህ ብዬ ዛሬን እሱን ሳመሰግነው ነው። ዛሬን ሳላማርረው ነው። ሁሉ ነገር ለኸይር ነው ብዬ በመቀበሌ ነው ነገን ሊያሳየኝ የሚችለው አላህና አንዱ ግሬኒ ችግር ያው አላህ ያውቃል። ሊወሰደበትን እሱ ነው የሚያውቀው። ስለዛ ለኔ ደግሞ ትልቅ ጊፍት ስላለው ነው አላህ ኢንሻአላህ አልሐምዱሊላህ ረቢል ዓለሚን ማለት አለብኝ ዛሬ ግዴታ። በሰብር ደግሞ መጠበቅ አለብን ሁላችንም ነገር ለማየት። አላህ ይቀበልሽ። እንግዲህ ሰብርን